ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት ነው። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ውሃ ውስጥ ከመግባት በፊት ነበሩ ይሁን ይሰማል እንዴ? እያቆምኩ ነው እንዴ? እያስረገጥ ነው እንለፍ እንጂ ቅድም ምን አለ? እስቲ አንዴ መለስ አድርገው እንዴ እንዴ ህዝቡ በደንብ አድርጉ እየሰማው ሄደው ፕሮቴስታንቶች እንደሚያምኑ የአንድ ሰው ብቻ አይደለም የብዙ ሰው ስለምናሰማችሁ የፕሮቴስታንቶችን ትምህርት በደንብ አድርጋችሁ ስሙ እዚህ ጋር። ከዛ አሁን ክርስትና ምን ያህል ፕሮቴስታንቲዝም ላይ ምን ያህል ተጽዕኖ እንደፈጠረ ታያላችሁ እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም ላይ ማለት ነው። ሉትራኖች ጥምቀት ለድህነት ብለው እንደሚያምኑ እኛ ነን ሲጀምር ከዚህ ቀደም ኢቨን ዲቤት የገባንበት የስ ሉትራኖች ኢቨን ሉተር ጥምቀት ለድህነት እንደሆነ ያስተምራል ብለን እና እሱ ያን ያህል እንትን አይደለም። ጴንጤ ግን አያምንም ታለቅ እስቲ እና ሌሎችም አሁን ይሄ ጴንጤ አይደለም ግን እሱም አያምንም ፕሮቴስታንት ቢሆን መስቲ ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት ነው። ጨርሰው ወይስ ቆይ ኦኬ የዚህ እቺኛው አንደኛው እሷን ጨርሷታል። ወደ ይሄ መድረክ ላይ ወዳለበት እናልፍ ነው። አይ አይደለም አይ ቆይ ሂድበት በቃ አንዱ አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። እሺ ጥምቀት አድኖ አያውቅም አያድንም። ጥምቀት አያድንም አድኖም አያውቅም ማለት ጥምቀት አያድንም አድኖም አያውቅም። ጌታ ኢየሱስ ከመምጣቱ በፊትም የነበረ ስርዓት ነው አለ። ክርስቶስ የሰጠው ጥምቀት በቃ ከጌታችን ኢየሱስ ሞቶ ከተነሳ በኋላ የሰጠው እንጂ ከዛ በፊት አልነበረም። ባይዚ የክርስቶስ ጥምቀት የነ ዮሐንስ ጥምቀት ሊኖር ይችላል፣ ሌሎች የጥምቀት ስርዓቶች ሊኖሩ ይችላሉ እንጂ የክርስቶስ ጥምቀት ግን ጌታ ኢየሱስ የሰጠው ጥምቀት ግን ሞቶ ከተነሳ በኋላ የሰጠው ነው። ተግባራዊ የሚሆነው መንፈስ ቅዱስ ከወረደ በኋላ ነው። ምክንያቱም በጥምቀት ውስጥ የሚገኘው ጸጋ በመንፈስ ቅዱስ በኩል የሚሰጥ ስለሆነ መንፈስ ቅዱስ ከወረደ በኋላ የሚሰጥ ነው። ግን እርሱ እንግዲህ ወንድማችን የተወደደ ወንድማችን ዳዊት ፋሲል ይህን ነው እየተናገረ ያለው እና ይሄ በጣም አደገኛ ነው። አሁን ስለ ጥምቀት አሁን በዚቹ ሰዓት ልነግራችሁ አይደለም። ይህን ከጨረስን በኋላ እንሄድበታለን፣ ምንም ይሄዱበታል። ግን አትሊስት እንድታውቁት ነው ትምህርቱን እምነታቸውን ማለት ነው። ይህ ውሃ ውስጥ በመግባት በመውጣት ምናምን በመረጫጨት ምናምን ብሎ የገለጸው ጌታ ኢየሱስ የሰጠውን ያንን ታላቅ የእግዚአብሔርን ጸጋ የምንካፈልበትን አማኝ ሰው ኃጢአተኛ ሲሆን ገብቶ ንጹሕ ሆኖ የሚወጣበትን የእግዚአብሔርን ጸጋ የሚቀበልበትን ያንን ታላቅ ስፍራ ያንን ታላቅ ምስጢር ጥምቀት በመረጫጨት ገብቶ በመውጣት ምናምን ብሎ የገለጹት እሱ ነው። እሺ ቀጥል እስቲ። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን ዕውቀት የመስቀሉን ቃል በልቡ ስታስገባው ያኔ ነው ያንተ ጉዳይ ያለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል፣ በሌላ ምክንያት ተጠምቀሃል። ባትጠመቅም ምንም የሚቀንሰው የለም፣ ስለተጠመቅም የሚጨምረው ነገር የለም። ፍጥረታዊ እየሰማችሁ ነው ጋይስ? ከመጠመቅ በፊት እንደዚህ የምናሰማችሁ ለምንድን ነው? አንደኛ የፕሮቴስታንቶቹን እምነት ከኛ አይደለም፣ ከኛ እንዳትሰሙ ከራሳቸው እንድንሰማ የአንድ ሰው ሰዎችን አሁን ይሁን የሚያሳየን። ስለዚህ ብዙዎችን በማሳየታችን ፕሮቴስታንት ውስጥ ያለው በብዛት የሚታመነው እምነት ምን እንደሆነ እንድታውቁ፣ ከዛ በዛ ውስጥ ደግሞ መጨረሻ ላይ ከእግዚአብሔር ቃል ከጌታችን ከእርሱም ከክርስቶስ ኢየሱስ ምን ያህል ርቀው እንዳሉ በዛው ደግሞ ላሳያችሁ ስለወደድኩኝ ነው ይሄንን ማለት ነው። እና ወንድማችን ምን አለ? አሁን አንድ ሰው ከመጠመቁ በፊት የወንጌልን ቃል በሰማችሁ ጊዜ ሰምታችሁ ስታምኑ ያኔ ተወልዳችኋል፣ ኦልሬዲ ተወልዳችኋል። ስለዚህ ድህነትን አግኝታችኋል። የሚያስፈልጋችሁ ነገር እዛ ጋር አብቅቶለታል። ከዛ በኋላ ብትጠመቅም ባትጠመቅም የምትጨምረው የምትቀንሰውም ነገር የለም። ይሄ ነው እንግዲህ ፕሮቴስታንት እምነት ይሄ ነው አይደለም ነው እንደሰማነው ማለት ነው። ከኛ ሳይሆን ከራሱ እስቲ ቀጥል። ፍጥረታዊ ሰው አለ። እሺ ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ ሆኖ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው። እንዳልኩት ደረቅ ልብስ የለበሰ ኃጢአተኛ ሰው ገንዳ ውስጥ ይገባና ልብሱ በውሃ የበሰበሰ ኃጢአተኛ ሆኖ ይወጣል።
ምንም ለውጥ የለው። እሱ ደረቅ ነው ሲወጣል፣ እሱ ብስብስ። ስዕል ስሉብ እንዳይመጣ ስለ ጥምቀት ደግሞ ይፋ ስዕል መሳል ይወዳል። ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። መለስ አድርገው እስቲ። ማድረግ የሚኖርብን አንደኛ የጌታችን ትእዛዝ ነው። ሁለተኛ ቆይ ይሄን ከስፒከር ጋር ላገናኘው ትንሽ ድምፁ ስለሚቀንስ ዮኒ እስኪያገናኝ ድረስ ፓስተሩ ሲናገር የነበረው ለሁለት ተቀምጠው ማለት ነውና ቃል በቃል ዮኒ እስኪያገናኝ ድረስ አገናኙ ዮኒ እና አይተህ ከሆነ በእምነት የሚደረጉ ነገሮችን ማሙሻ ግን እዚህ ላይ እምነቱ እንዴት ነው? የሆነ ንግግሩ ግን የዚህኛው ንግግር ትንሽ የተዋጠለት አልመሰለኝም። መሀል ላይ ጣልቃ እየገባ እንትን ይል ነበር። ያለው ስርዓት ግን እንዳለው ነው አይደለ? አይነት ነገር በእርግጥ የሆነ ጊዜ ላይ እሱም እንደዚህ ጥምቀት ለድህነት ነው ተብሎ ተጠይቆ ትንሽ እያመነታ ይመስላል። ግን ያው እንግዲህ እኛ የምናውቀው መዳን በእምነት ነው ብሎ ነው የመለሰው። ሚኒንግ ያው ጥምቀት ለድህነት አይደለም። እስቲ ምናልባት ሌላ ካለው ነው ያለን ደግሞ። እሺ ዮኒ ቀጥይ። ጥምቀት ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። ኔሰሰሪ አይደለም ብሎ ነው የጀመረው። ይሰማል። ጥምቀት ለድህነት አስፈላጊ አይደለም። ጥምቀት ለድህነት ኔሰሰሪ አይደለም። ሚኒንግ ጥምቀት ለድህነት አስፈላጊ አይደለም፣ ግን መጠመቅ አለብን፣ ያስፈልገናል አለ። እስቲ መለስ አድርግላቸው ትንሽና ይስሙት። ጥምቀት ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። ማድረግ የሚኖርብን አንደኛ የጌታችን ትእዛዝ ነው። ሁለቴ ልናስብ አይገባም። ክርስቶስ ኢየሱስ ከተናገረ የክርስቶስ አካልና የቤተሰቡ አባል መሆናችንን የምናሳይበት አውትዋርድ የሆነ ሲል ወይም ውጫዊ የሆነ ማሳያ ስለሆነ የጌታችንም ትእዛዝ ስለሆነ አማኝ መሆናችንና ክርስቲያን መሆናችን የሚታወቀውም በዚያ ስለሆነ ያንን ማድረግ አለብን። መጠመቅ የምትችሉ በሙሉ በክርስቶስ ኢየሱስ ያመናችሁና የዳናችሁ የጥምቀትን ስርዓት ልትፈጽሙ ያስፈልጋችኋል። ሞቱን በሚመስል ሞት፣ ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ። ያንን ያላደረጉ ወደ ፍርድ ይመጣሉ። ቆይ እስቲ ምን ነው ይመጣሉ ነው እስቲ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ኧረ ቀጥለው አንድ መለስ አድርገው። ጥምቀት ላይ የወንጌላውያኑ እምነት ምንድን ነው? አንዴ ጋይስ ሰምታችሁታል። ወንድማችን ምን እንዳለ ጥምቀት ለድህነት ነሰሰሪ አይደለም። ቆይ አንዴ ወንድማችን እኩል አታስወራው እንጂ ጥምቀት ለድህነት ነሰሰሪ አይደለም፣ አስፈላጊ አይነት የሚባል አይደለም ማለት ነሰሰሪ ነው። እንደው የግድ ምናምን አይደለም ለድህነት ግን ያው መጠመቅ ግን ይገባል። ለምን የምንጠመቀው? ለድህነት አያስፈልግም ብሎናል። ስለዛ ለምን የምንጠመቀው አለ? በቃ የጌታ ትእዛዝ ስለሆነ የጌታችን ተጠመቁ ካለ በቃ እንጠመቃለን። ከዛ ውጪ ግን የክርስቶስ አካል መሆናችን የቤተሰቡ አባል መሆናችንን ማሳያ አውትዋርድ የሆነ ሲል ነው ብሏል። አውትዋርድ የሆነ ሳይንን ሲል ነው ማለት ውጫዊ የሆነ ማለት ነው። ውጫዊ የሆነ ሚኒንግ የሆነ ውስጥ ላይ የሚሰራው ስራ የለም አንተ ጋር በቃ ውጫዊ የሆነ ማሳያ ነው። ሚኒንግ ለሰው ነው ማለት ነው። የምታሳየው ለሰው ነው፣ ለምዕመናኑ፣ ለዛ ለኮንግሪጌሽኑ፣ ለእነሱ ለህብረቱ ማለት ነው። አዎ እኔ የዚህ እርሻ አባል ነኝ፣ አዎ እኔ ክርስቶስ ነኝ፣ እኔ ክርስቲያን ነኝ፣ አዎ ድኛለሁ ምናምን ብለህ የምታሳይበት ውጫዊ የሆነ ማሳያ ነው። አንድ ጥቅስ እኮ አሁን ለዚህ አምጣ ቢባል አያመጣም ማንም ሰው። እሱንም ለዚህ ማስረጃ አለን የሚል ሰው ካለ እንቀበላለን። ቀጣይ ደግሞ ምን ብሎ ተናግሯል? ከክርስቶስ ጋር ይሄ ሞቱን መተባበራችንን፣ ትንሣኤውን መተባበራችንን የምናሳይበት እንደዛም የሚል የለም አለ። የምናሳይበት የሚል አለ።
ወይስ ገና ከጅምሩ መተባበሪያችን ሞቱን የምንተባበርበት ትንሣኤውን የምንተባበርበት ወይስ ኦልሬዲ አስቀድመን መተባበራችንን የምናሳይበት ውጫዊ የሆነ ማሳያ ነው ይላል። ገና ከጅምሩ መተባበሪያ ነው። ያለ ጥምቀት ገና ከጅምሩ አትተባበር፣ መተባበሪያችን ነው እና እሱን እንዲህ ብሎ ተናገረና ኤኒዌይስ ብቻ ግን አይታችኋል። ሙሉ በሙሉ ጥምቀት ለድነት አይደለም፣ ኢቨን መተባበራችን የምናሳይበት ነው እንጂ መተባበሪያ አይደለም ማለት ነው። እንደዚህ ያለና ከዛ በኋላ ምን አለ? እስቲ የሙሉ እንግዲህ ይሄ አሁን ይሄ በቃ የወንጌላውያኑ እምነት የፕሮቴስታንቱ እምነት ይሄ ነው እያለ ነው። እስቲ መለስ አድርገው ለፍርድ ይመጣሉ። አንዴ ያዘው። ቆይ ያልተጠመቀ ወደ ፍርድ አይመጣም እያለ ነው። ያልተጠመቀ ወደ ፍርድ አይመጣም። ስለዚህ አሁን አንድ ሰው አልጠመቅም ቢል ወደ ፍርድ አይመጣም። እኔ አምኛለሁ ግን አልጠመቅም ቢል ወደ ፍርድ ይመጣል አይመጣም? አልጠመቅም። አሁን ይህን እንደዚህ አይነት ጥያቄ ጠየቅነው። ለምንድን ነው ያልተጠመቀ ግን ብለው ስለተናገሩ ማለት ነው። አይ በተለያየ አጋጣሚ እንደው በሆነ ምክንያት ባይጠመቁ ለማለት ነው ካሉ እሱማ በሆነ አጋጣሚ የማያምኑ ሰዎችም ይኖራሉ። ለምሳሌ ህፃናትን ሙሉ በሙሉ ይጠፋሉ እያላችሁ አታስተምሩም አይደል? በግልጽ የአእምሮ ህሙማን ሁሉ በቃ ጠፊ ናቸው አትሉም። ግን እነሱም ላያምኑ ይችላሉ በአንድ በሌላ ምክንያት እና